አሁን የምነግራችሁን ስሜት አብዛኞቻችሁ የቻናሌ ተከታታዮች በደንብ አድርጋችሁ ታውቁታላችሁ። ስፖርት ጀምራላችሁ፣ መጀመሪያ ላይ የሚገራርሙ ለውጦችን ታያላችሁ። ደረታችሁ ይተልቃል፣ እጃችሁ ያምራል፣ ሰዎችም ሰውነታችሁ በጣም ያምራል እያሉ ብዙ ጊዜ ደጋግመው ይነግሯቸዋል። ከዛ ደግሞ ላይፍ የሚባል ነገር ይመጣና ስራ ትጀምራላችሁ ወይ ደግሞ ፈተና ይኖራችኋል። ያኔ ለትንሽ ሳምንታት ስፖርት መስራትን ታቆማላችሁ። በዛ ሰዓት ተመልሳችሁ ስፖርት ልትሰሩ ስትሞክሩ ጉልበታችሁ የለም፣ የነበራችሁ የሚያምረው ሰውነትም በዛው ልክ ቀጭጮና ወይም ደግሞ ወፍሮ ጠፍቷል። ከሁሉም በላይ ደግሞ የሚደብረው ነገር ምንድነው? ድሮ የሚያምር ሰውነት ኖሯችሁ በአንዴ በ2 ሳምንታት ወይም በ3 ሳምንታት ወዲያውኑ ስታጡት የሚሰማችሁ ስሜት ከባድ ነው። ብዙ ስፖርተኛ የዚህ ምክንያት ምንድነው ብለው ብላችሁ ቢጠይቁት ወይ ጄኔቲክስ ነው ይላቸዋል፣ ወይ ደግሞ እንዲሁ ስላቆማችሁ ነው ብሎ ተራ መልስ ነው የሚሰጣችሁ እንጂ ትክክለኛውን መልስ የሚሰጣችሁ የለም። ነገር ግን ሰውነታችሁ እንዳይጠፋና ማለትም ተከታታይ ስፖርት ከሰራችሁ ወይም ደግሞ በቂ ምግብ ካገኛችሁ የማይንቀሳቀስ ለብዙ ወራት የሚቆይ አይነት ሰውነት ከፈለጋችሁ ምን ማድረግ እንዳለባችሁ በዚህ ቪዲዮ ዝርዝር አድርጌ እነግራችኋለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ወደ ጉዳዩ ዘልዬ ከመግባቴ በፊት ሁላችሁም አንድ መረዳት ያለባችሁ ነገር አለ። ቋሚ የሚባል ጡንቻ የሚገነባው በሁለት አይነት መንገድ ነው። የመጀመሪያው ሳርኮፕላስሚክ መስል ግሮዝ የምንለው ነው። ሁለተኛው ላይ ደግሞ የምናገኘው ማዮፊቡላር መስል ግሮዝ ብለን የምንጠራው ነው። ሳርኮፕላስሚክ መስል ግሮዝ ብሎ የሚጠራው እንደ ፓምፕ የሚቆጠረው ነው። ማለትም ደረት ስንገፋ ወይም ደግሞ የተለያዩ ኤክሰርሳይሶችን ስንሰራ ሰውነታችን ላይ የምናየው ለትንሽ ጊዜ የሚቆየው ፓምፕ በእንደዚህ አይነት ግሮዝ ነው የሚለው። ሁለተኛውና ዋናው ደግሞ ማዮፊቡላር መስል ግሮዝ የሚባለው ነው። ይሄ ከደረታችን በታች ፊርም የሆነና ጠንከር ያሉ መስል ፋይበሮችን የሚገነባልን የእድገት አይነት ነው ወይም ደግሞ የማጎልበቻ አይነት ነው። ይሄኛውን መስል ወይም ደግሞ የዚህኛውን አይነት እድገት ስንጠቀም ነው የማይጠፋ ሰውነት በየትኛውም የሰውነት አካላችን ላይ ማግኘት የሚችለው። እግርም ብንሰራ፣ ደረትም ብንሰራ፣ እጅም ብንሰራ ማዮፊቡላር የሚባለውን የጡንቻችንን እድገት አይነት ካልተጠቀምን ጡንቻችን ለብዙ ጊዜያት መቆየት እድሉ እየቀነሰ ይመጣል። ለአጭር ጊዜ ወይም ደግሞ ቴምፖራሪ የሚባል ጊዜ ነው መቆየት የሚችለው። የመጀመሪያው አይነት ስፖርት በድግግሞሽ ወይም ደግሞ በከባድ ኪሎ ብዙ ጊዜ ደጋግሞ በየቀኑ በመስራት የሚመጣ አይነት ለውጥ ነው። ይሄ ብዙ ጊዜ ላይቆይልን ይችላል። ነገር ግን ፕሮግሬሲቭ ኦቨርሎድ እያደረግን ትክክለኛውን ሪስት እያደረግንና በቂ ምግብ እያገኘን ደግሞ ማዮፊቡላር የሚባለውን ሁለተኛውና ጠቃሚውን ለረጅም ጊዜ የሚቆየውን እድገት ማምጣት እንችላለን። ከሁሉም በላይ ደግሞ ኮምፓውንድ ኤክሰርሳይዝ ብለን የምንጠራቸው ለምሳሌ እንደ ዴድሊፍት፣ ስኳት፣ ቤንች ፕረስ ብለን የምንጠራቸው ዋና ብዙ አይነት የሰውነት አካላችንን የሚያሰሩልን አይነት ኤክሰርሳይሶች ሰውነታችን ላይ የሚቆይና የማይጠፋ አይነት ጡንቻ የማምጣት እድላቸው ከፍተኛ ነው። ከነዚህ ኮምፓውንድ ኤክሰርሳይዝ በተጨማሪ ደግሞ ሁሌም የምናገረው አንድ ነገር አለ። እሱም ፕሮግሬሲቭ ኦቨርሎድ የሚባለው ነገር ነው። ይሄ ስፖርተኛ ከሆናችሁ መቼም ቢሆን መርሳት የሌለባችሁ ኮንሰፕት ነው። ኮምፓውንድ ኤክሰርሳይዝ ይጠቅማል ካለም በኋላ ፕሮግሬሲቭ ኦቨርሎድ የሚባለው ነገር ደግሞ ወዲያውኑ ተከትሎት መምጣት አለበት። ለምሳሌ ስኳት መስራት ጀመራችሁ እንበል። ስኳት በዚህ ሳምንት በ70 ኪሎ 6 ድግግሞች መስራት ከቻላችሁ በሚቀጥለው ሳምንት ብዙ መጨመር አይጠበቅባችሁ። አንድ ድግግሞች ወይም ደግሞ 5 ኪሎ ጨምራችሁ መስራት ከቻላችሁ በቂ የሆነ ፕሮግሬሲቭ ኦቨርሎድ አደረጋችሁ ይባላል ማለት ነው። ይህንን ስታደርጉ ሰውነታችሁ ለምታስቀምጡበት ፕሬሸር ወይም ደግሞ ስትረስ ቶሎ ሪያክት ማድረግ ይችላል። ይህንን ነገር በጣም ደጋግሜ የምነግራችሁ በጣም አስፈላጊ ነገር ስለሆነ ነው። እኔም በሆን ጀማሪ የነበርኩ ስሰራው ከነበረው ስህተቶች መካከል አንዱ ነው። በቃ ሰውነቴን ለማጎልበት ብዙ ድግግሞች ወይ ደግሞ ብዙ ኪሎ ወይ ደግሞ ምግብ ሳልበላ እረፍት ሳናረግ በየቀኑ መስራት ትክክለኛ ነው ብዬ ነበር የማስበው። ነገር ግን ይሄ በጣም ከሳይንስ ራቀ። ሰውነታችንን ለማሻሻል በቂ እረፍት ካገኘን፣ አሪፍ ፕሮቲን ካገኘንና በሳምንት ደግሞ የሆነን ጡንቻ አካላችንን ሁለቴ ከነካ ነው በቂ ነው። በተለይ ደግሞ ቅድም እንደነገርኳችሁ እያሻሻል ነው ወይም ደግሞ ፕሮግሬሲቭሊ ኦቨርሎድ እያደረግነው ከሄድ ነው የምንሰራው ኤክሰርሳይዝ እየተሻሻለና ጡንቻችን እየተለቀ ይመጣል። ስለዚህ ሁሌም ቢሆን ይሄን በጭንቅላታችሁ አስገቡት። አሁን ደግሞ ጂም ውስጥ ልትሰሯቸው የምትችሉትን ኤክሰርሳይሶች በደንብ አድርጌ ልንገራችሁ። አፐር ሎወር ብለን የምንጠራውን የወርክአውት ፕሮግራም አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ለአሁኑ ኮምፓውንድ ኤክሰርሳይሶችን ማካተት ስላለብኝ ይሄኛውን ፕሮግራም ተጠቅሜ ልሰጣችሁ ወስኛለሁ። ስለዚህ በሳምንት 2ቴ አፐር እንነካለን፣ 2ቴ ደግሞ ሎወር እንነካለን ማለት ነው። ሰኞ ዕለት የመጀመሪያውን አፐር ከሰራን ሐሙስ ዕለት ወይም ደግሞ ሮብ ዕለት ቀጣዩን አፐር እንሰራለን ማለት ነው።
ማክሰኞ ሎወር ከሰራን መልሰን ደግሞ ከሁለት ቀን ወይም ደግሞ ከአንድ ቀን በኋላ ሐሙስ ዕለት ወይም ደግሞ አርብ ዕለት ሎወር እንሰራለን ማለት ነው። በዛ በኩል ይሄዳል። አሁን በመጀመሪያው አፐር እና በሁለተኛው አፐር ጊዜ የምትሰሩትን ኤክሰርሳይሶች ለያይቼ አስቀምጬላችሁ። በመጀመሪያው አፐር ቦዲ ኤክሰርሳይዝ ወይም ደግሞ ቀን ላይ የምትሰሩት ወርካውቶች እነዚህን ይመስላሉ። የመጀመሪያ ላይ የምናገኘው ባርቤል ቤንች ፕረስ። የቤንች ፕረስን አሰራር አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ይህንን ኤክሰርሳይዝ ከ5 እስከ 8 እየተቆጣጠራችሁት ኪሎን መስራት ይኖርባቸዋል። እነዚህን ድግግሞች ደግሞ ለ5 እስከ 6 የሚሆኑ ሴቶች መስራት ይኖርባቸዋል። በእያንዳንዱ ሴት ከ2 እስከ 3 ደቂቃ ረፍት ማድረግ ትችላላችሁ። የዚህ ኤክሰርሳይዝ ዓላማው ስትሬንግዛችሁን ወይም ደግሞ ጉልበታችሁን ለማሻሻል ነው። ስለዚህ የምታነሱት ኪሎ በትክክለኛው ፎርም የማያሰራችሁ ከሆነ ያንን ኪሎ መቀነስ ይኖርባችኋል። የምትችሉትን ኪሎ በትክክለኛው ፎርም ከሰራችሁ ይህንን ኤክሰርሳይዝ በስርዓት እንደሰራችሁት ይቆጠራል። ሁለተኛ ላይ የሚገኘው ኤክሰርሳይዝ ኦቨርሄድ ፕረስ ብለን የምንጠራው የሾልደር ኤክሰርሳይዝ ነው። ኖርማል ቤንች ላይ እንቀመጣለን፣ 45 ዲግሪ ከፍ እናደርገዋለን። ከበድ የሚሉ ኪሎዎችን አንስተን ትከሻችንን እያስነካን ከፍና ዝቅ እያደረገን መስራት ነው። ይህንን ኤክሰርሳይዝ ከ3 እስከ 4 ሴት ከ5 እስከ 8 ድግግሞች ከሰራን በቂ ነው። ይሄ ኤክሰርሳይዝ የሚያምር ትከሻ ከማምጣቱ በተጨማሪ ጠንካራና ግግም ያለ አይነት ትከሻ እንድታመጡ ያደርጋቸዋል። ጠንካራ ትከሻ ደግሞ ቤንች ፕሬስ ላይ እንድትሻሻሉ ያደርጋቸዋል። ዴድሊፍት ራሱ ስትሰሩ ጠንካራ የሆነ ሾልደር ካላችሁ በዛው ልክ እየተሻሻለ ይመጣል። ስለዚህ ትከሻ በጣም አስፈላጊ ከምንላቸው የሰውነታችን ክፍል ጡንቻዎች መካከል አንዱ ነው። ሶስተኛ ላይ የምትሰሩት ኤክሰርሳይዝ ደግሞ ባርቤል ሮው ተብሎ ይጠራል። ይሄ ባካችንን ወይም ደግሞ ጀርባችንን ለማሰራት ከሚያስፈልጉ ወሳኝ የሚባሉ ኤክሰርሳይዞች ውስጥ አንዱ ነው። ይህንን ኤክሰርሳይዝ ለ4 ሴት ከ6 እስከ 10 ድግግሞች ከሰራን በቂ ነው። ይሄ ኤክሰርሳይዝ ሰፖርቲቭ የሆነ ሰፋ ያለ ባክ እንዲኖረን ያደርገናል። ባካችን ሲጠነክር ደግሞ በዛው ልክ የምንሰራቸው የተለያዩ ኤክሰርሳይዞች እየተሻሻሉልን ይመጣሉ። ይህንን ኤክሰርሳይዝ ሰርተን እንደጨረስን ደግሞ ቀጣይ ትከሻችንን አንድ ስቴፕ ደግሞ ለማሳደግ ላተራል ሬዝ ብለን የምንጠራውን የትከሻ ኤክሰርሳይዝ እንሰራለን። ይህን ቀለል ያለ ዳምፔሎችን እንፈልግና 45 ዲግሪ ብቻ ከፍ እያደረግነው የጎናችንን የትከሻ ክፍል እያሰራን መስራት ይኖርብናል። በትክክለኛው ፎርም ለ3 ሴት እስከ 12 እና 15 ድግግሞች ከሰራን ለዚህ ኤክሰርሳይዝ በቂ ነው። አሁን የመጀመሪያውን የአፐር ዴይ ለማጠናቀቅ ደግሞ መጨረሻ ላይ የምንሰራው የእጅ ኤክሰርሳይሶችን ወይም ደግሞ የአርም ኤክሰርሳይሶችን። እነዚህ ጊዜ እንዳይወስዱብንና የድካም ስሜት እንዳይሰማን ሱፐር ሴት አድርገን ነው የምንሰራቸው። መጀመሪያ ባርቤል ከርል እንሰራለን። ባርቤል ከሩን ሰርተን ደግሞ እንደጨረስን ወደ ትራይሴፕስ ፑሽ ዳውን ነው የምንሄደው እና እነዚህ ኤክሰርሳይሶችን ስንሰራ ደግሞ በ3 ሴት ከ10 እስከ 12 ድግግሞች መስራት ይኖርብናል። መጀመሪያ ቀን ላይ የምትሰሩት አፐር ዴይ ወይም ደግሞ የአፐር ኤክሰርሳይዝ ሞር ፎከስ የሚያደርገው የላይኛው ክፍላችን ላይ ሆኖም ደግሞ የፑሽ ኤክሰርሳይዝ ብለን የምንጠራቸው ላይ ነው። ወደ ሎወር ቦዲ ኤክሰርሳይሶች የመጀመሪያው ወይም ደግሞ ሎወር ዋን ብለን የምንጠራው ኤክሰርሳይዝ ላይ ስንገባ ደግሞ መጀመሪያ ላይ የምናገኘው ባክ ስኳት ብለን የምንጠራው ነው። ማለትም ባርቤል በጀርባችን ተሸክመን ስኳት መስራት ማለት ነው። ይህንን እንቅስቃሴ ከ4 እስከ 5 ሴት ከ5 እስከ 8 ድግግሞች ከሰራን ለዚህ ኤክሰርሳይዝ ከበቂ በላይ ነው። ከዚህ ኤክሰርሳይዝ ቀጥለን ደግሞ ዴድሊፍት ነው የምንሰራው። ይህንን ኤክሰርሳይዝ ከ3 እስከ 4 ሴት ከ5 እስከ 8 ድግግሞች መስራት ይኖርብናል። ወዲያውኑ ቀጥለን ደግሞ የምንሰራው ለብቻቸው እግራችንን አላይተን ነው። ማለትም እንደ ላንጅ እና ቡልጋሪያን ስኳት ብለን የምንጠራቸውን ኤክሰርሳይሶች መስራት ነው። እያንዳንዱን እግር ለ3 ሴት ከ5 እስከ 8 ድግግሞች ከሰራን በቂ ነው። ከዚያም የዚህን ኤክሰርሳይዝ ሙሉ ለሙሉ ለማጠናቀቅ ደግሞ ካልፍ እንሰራለን። ቆመን ከፈለግን መስራት እንችላለን። ማሽኖችንም ተጠቅመን ደግሞ የካልፍ ኤክሰርሳይሶችን መስራት እንችላለን። እነዚህን መጨረሻ ላይ የምናስገባቸው ኤክሰርሳይሶች ናቸው። አሁን ደግሞ ለሁለተኛው አፐር ቦዲ ምን መስራት እንዳለብን ልንገራችሁ። ከዚህ በፊት የሰራችሁት ወይም ደግሞ የነገርኳችሁ አፐር ቦዲ ኤክሰርሳይሶች በጣም የሚያተኩሩት ፑሺንግ ላይ ነው። የአሁኑ ደግሞ ፑሊንግ ላይ ነው የሚያተኩሩት። ስለዚህ መጀመሪያ ላይ የሚገኘው ኤክሰርሳይዝ ፑል አፕ ነው። ፑል አፕ መስራት የማትችሉ ከሆነ ደግሞ ላት ፑል ዳውን ብለን የምንጠራውን ማሽን ላይ የሚሰራውን የባክ ኤክሰርሳይዝ መስራት ትችላላችሁ። ከ4 እስከ 5 ሴት ወደ 8 ድግግሞች ከሰራችሁ ለሁለቱም ኤክሰርሳይሶች በቂ ነው። በቀጣይ የምትሰሩት ይህንን ነው። ቅድም የነገርኳችሁ አፐር ቦዲ ኤክሰርሳይዝ ላይ የሰራችሁት ባርቤል ሮ ከሆነ አሁን ደግሞ ቀይራችሁት ዳምፔል ሮ መስራት ይኖርባችኋል። እያንዳንዱን ዳምፔል ይዛችሁ ላታችሁን ወይም ደግሞ የጀርባችሁን አካል ማሰራት ይኖርባችኋል። ያንን ደግሞ የምታሰሩት 4 ሴት በ8 ድግግሞች ከሰራችሁ ነው። የተለያዩ የፑሽንግ ኤክሰርሳይሶችን ለማስገባት ያህል ደግሞ ቅድም ለምሳሌ ቤንች ፕረስን ከሰራችሁ አሁን መስራት ያለባችሁ ክሎዝ ግሪፕ ቤንች ፕረስ ብለን የምንጠራው ነው። ማለትም አንድ አይነት ሆኖ እጃችንን ጠበብ አድርገን ቤንች ፕረስ እንሰራ ማለት ነው። ይሄ ሞር ትራይሴፕሳችንና ትከሻችን ላይ ስለሚያተኩር ከደረታችንም አልፎ የተለያዩ የሰውነት አካላችን ላይም የተሻለ ለውጥ እንድናመጣ ይረዳናል።
ከ6 እስከ 8 ድግግሞሽ 3 ወይም ደግሞ 4 ሴት ከሰራን ለዚህም ኤክሰርሳይዝ በቂ ነው። ሌላው ደግሞ ትከሻችንን ለማሰራት አሁን የምንሰራው ኦቨርሄድ ፕረስ የምንጠራውን ብለን ሳይሆን ሪል ዴልት ፍላይ ብለን የምንጠራውን ይህንን በሁለት አይነት መንገድ መስራት እንችላለን። ዳምፔል ካለን ዳምፔል ይዘን ቤንች ላይ እንቀመጥና ሆዳችንን ታፋችን ላይ አስደግፈ ነው ወደ ውጭና ወደ ውጭ ሁለቱንም ዳምፔል ይዘን ትከሻችንን ማሰራት ነው ዋናው አላማው። ሌላኛው ደግሞ ኬብል ፍላይ ብለን የምንጠራው ነው። ማለትም ትራይሴፕስ የምንሰራበት ኬብል ላይ እንሄድና እዛ ላይ ገመዱን አስገብተን ሙሉ ለሙሉ ጀርባችንና የተከሻችን ሪል ዴልት ተብሎ የሚጠራውን መስላችን እስኪሰራ ድረስ ወይም ደግሞ እስኪሰማን ድረስ ወደ አናታችን ወይም ደግሞ ወደ ግንባራችን ያንን ኬብል መግፋት ነው። እንዲቀላችሁ ቪዲዮ ላይ መመልከት ትችላለን። ይህንን ለ3 ሴት ከ10 እስከ 12 ድግግሞች ከሰራችሁ ከበቂ በላይ ነው። ሁለተኛውን አፐር ቦዲ ለማጠናቀቅ ደግሞ የምትሰሩት የአርም ኤክሰርሳይሶችን ነው። ቅድም የሰራችሁት የተለየ ሲሆን አሁን የምትሰሩት ሃመር ከርልና ኦቨርሄድ ትራይሴፕስ ኤክስቴንሽን ብለን የምንጠራው ኤክሰርሳይዝ ነው። ሁለቱንም ኤክሰርሳይዝ ስትሰራቸው በሱፐር ሴት መሆን አለበት። ሃመር ከርሉን ሰርታችሁን ተጨረሳችሁ ወዲያውኑ ወደ ኦቨርሄድ ኤክስቴንሽን መግባት ይኖርባል። ሁለቱንም ስትሰሯቸው ደግሞ ለ3 ሴት ከ10 እስከ 12 ድግግሞች መስራት ይኖርባቸዋል። ሁለተኛው ሎወር ባዲ ዴይ ላይ ደግሞ የምትሰሩት ለየት ያሉ ኤክሰርሳይሶችን ቅድም ስትሰሩት የነበረው ስኳት፣ ዴድሊፍት ብለን የምንጠራቸውን ከባባድ ኤክሰርሳይሶች ነው። አሁን ደግሞ ለየት አድርገን ዴድሊፍቱን መጠኑን አሳንሰን ነው ማለትም ኪሎን አሳንሰን ፎርማችንን በስትክክል አድርገን የተወሰነ ድግግሞች እየሰራን የምንሰራው ኤክሰርሳይዝ ነው። ከዛ ቀጥለን ደግሞ ስኳት መስራቱን አቁመን ወይ ሌግ ፕረስ እንሰራለን ወይ ደግሞ ሃክ ስኳት እንሰራለን። ያንን ሰርተን እንደጨረስን ደግሞ ሃምስትሪንጋችንን ወይም ደግሞ ኳዳችንን በኤክስቴንሽን እናሰራዋለን። ማሽኑ ከሌለ ዳምፔል ተጠቅመን መንሳት እንችላለን። እነዚህ ሶስቱን ከሰራን ሎወር ባዲያችንን ሰርተን አጠናቀቅም ማለት ነው። ነገር ግን ተከታታይ ስሩ እያልኳችሁ አይደለም። አንዱን ሰርታችሁ ስትጨርሱ ቀጣዩን ትሰራላችሁ፣ ከዛ ደግሞ ቀጣዩን ትሰራላችሁ። እያንዳንዱን ኤክሰርሳይዝ ስትሰሩ ደግሞ ለ3 ወይም ደግሞ 4 ሴት ከ10 እስከ 15 ድግግሞች መሆን ይኖርበታል። ስለዚህ አሁን የነገርኳችሁ ወርክአውቶች ምን አይነት ናቸው መሰላችሁ? አንደኛ ኮምፓውንድ ኤክሰርሳይዝ የሚባሉትን ያጠቃልሉ ናቸው። ዴድሊፍት፣ ስኳት፣ ቤንች ፕረስ፣ ኦቨርሄድ ፕረስ ብለን የምንጠራቸውን ኤክሰርሳይሶች አንድ ላይ የያዙ ናቸው። እነዚህ ኤክሰርሳይሶች ደግሞ ፕሮግሬሲቭ ኦቨርሎድ ለማድረግ በጣም የሚጠቅሙ ናቸው። እና ደግሞ የሰጣዎቹ ፕሮግራም ወይም ደግሞ አፐር ሎወር ብለን የምንጠራው ፕሮግራም ደግሞ ሪከቨር ለማድረግ በጣም አስፈላጊ ነው። ለምሳሌ ሰኞ አፐር ከሰራችሁ ማክሰኞ ሎወር ትሰራላችሁ፣ ሮብ ታርፉና ሐሙስ ደግማችሁ ሁለተኛውን አፐር እና አርብ ደግሞ ሁለተኛውን ሎወር ትሰራላችሁ ማለት ነው። በሳምንት 4 ቀን ሰራችሁ ሁሉንም መስል ነክታችሁ 3 ቀን ደግሞ አረፋችሁ ማለት ነው። ይሄ ለጡንቻችሁ የማደግ ጊዜ ይሰጠዋል። ይሄ ማዮፊቡላር ብለን የምንጠራውን ግሮስ ለማነቃቃት ይጠቅመናል። ያ ማለት ነው የማይጠፋውን አይነት ጡንቻ እንድትገነቡ የሚያደርጓችሁ ወርክአውቶችና የወርክአውት ፕሮግራሞችን አሁን ሰጣዋችሁ ማለት ነው። የሚጠበቅባችሁ አቅሙ ካላችሁ ፕሮቲን ማሟላትና በቂ ረፍት ማግኘት፣ ውሃ መጠጣት ብቻ ነው። አሁን እንዴት የማይጠፋ ሰውነት ማግኘት እንደምትችሉ ዘርዝሬ ነግሬያችኋለሁ። የሚጠበቅባችሁ ዲሲፕሊን እንደሆናችሁ ጊዜ ሰጣችሁት እነዚህን ኤክሰርሳይዝ ደጋግማችሁ መስራት ነው። የፊት አበሻ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። እስከዛሬ ቪዲዮን እያያችሁ የፊት አበሻ ሰብስክራይበር ካልሆናችሁ ደግሞ የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም አስተያየት በኮሜንት ስር ማሳወቅ ትችላላችሁ።